እባክህ ለልጆቻችን ስትል እባክህ አትጣለኝ። አባት አብሯት እንዳልኖረ እንኳን የሚስቱን እንባ እንዲያየ እያፌዘባት እያለቀሰች እሷን እያስደነገጠ ወደ ባህርም ለመጣል ይሞክራል። እባክህ ትሏለች በድጋሚ። አሁንም ይልባታል። አንቺን ከዛ ለቅቄሽ ሰላሜን ማግኘት ነው የምፈልገው። እኔ የምኖረው ለአንድ ልጄ ነው። እዛጋ እያየሽው ነው ለሱና ለሱ ብቻ ነው። አንቺን ግን እዚህ ለአንዴና ለመጨረሻ ጊዜ ወሩሬሽ ሰላሜን አገኛለሁ ይላታል። ሚስትም እባክህን ለልጆቻችን ስንል እኛ እንኖርላቸው ነገሩን ከቤታችን ሄደን አውራው ትላለች። እሱ ግን ባለመረጋጋት ይወስናል። ልጅም ትሰማ ስለነበረ አንተ የእናቴና የአባቴ መጣላት አንተ ነህና ችግሩ በማለት ልትፈነክቷለችና ግን ማድረግ የፈለገችው እስከነ ልጁ ገደል ይግባ። ስለዚህ ማድረግ ያለብኝ ይሄን ልጅ ወደዚህ ጋር በመወርወር እናቴን ነፃ ማውጣት አለብኝ በማለት ልጁን ሳትራራለት ታናሽ ወንድሟን ለመወርወር አሰበችና ተዘጋጀች። ከዛም ያለምንም ምህራሬ ወንድሟን ወደ ገደል በመጣል እናቷን ካለችበት ስቃይን ለማትረፍ ያደረገችው አማራጭ ይሄ ነው። ስለዚህ ልጁን በፍጥነት በመውሰድ ወደ ገደል መጣን ነው የፈለገችውና ጮክ በማለት እንዲህ ትለዋለች። ወንድሜ በጣም የምወድህ አንዱ ትንሽ ወንድሜ አንተ ነህና ምንም ማድረግ አልችልም። ለአንዴና ለመጨረሻ ጊዜ ግን እየወደድኩም ቢሆን እጥልሃለሁ። ምክንያቱም እናቴን ለማትረፍ ያለኝ አማራጭ ይሄ ነው ትላለች። ይኸውላችሁ እሪም በማለት አባትና እናቷን ትጠራለች። አባዬ ሕፃኑ ወደቀ ትላለች። አባትና እናትም ካለበት ጭቅጭቅ ትተው ወደ ልጃቸው ይሄዳሉ። መጀመሪያ ግን በልጅ መሃል መጨቃጨቅ የሚያመጣውን መፍትሄ አላወቁም ነበረ። ስለዚህ ያላት አማራጭ ይሄ ነውና ማየ ነንስ እንዴት አንዷ ልጄ አንቺን ማስተካከል እየቻች እንዴት ይህን ታረጋለሽ ትላታለች። አይ ማየ እንደዛ አይደለም እንደምታስቢው ነይ ሩጠና ምልጥ አንቺ ማትረፍ ያለኝ አማራጭ ይሄ ነው። ስለዚህ እንሂድ ትላለች። እናትም ያላት አማራጭ ስለዚህ አባት ከሚገላት እናቷን ማትረፍ ስለሆነ ጥላቸው ትሄዳለች። አባት ግን በጣም እያዘነና እያለቀሰ ልጁን ለማትረፍ ይሯሯጣል። በዚህኛው ገደል እንደሚገባ ስለሚያውቅ በሌላ መንገድ መጥቶም ሲያይ ልጁ ሰምጧል። ስለዚህ በህይወት ሊያገኘው አይችልም። አንደኛ ኃይለኛ ውሃ ያለበት ቦታ ነው የወደቀውና ተጸጽቶ ማልቀስ ይጀምራል። እሪም እያለ በሚያለቅስበት ሰዓት ውስጥ መጀመሪያ ማድረግ የነበረበትን አላወቀም ነበር። አንዳንዴ ሊደረግብህ ማትፈልገውን በሰው ላይ አታድርግ ነው። ቀድሞ ያገኛት ባለቤቱን ነው። ምንም ልጅ ይጣልብ ሳይሆን ቅድሚያ ሊሰጠው የሚገባው ለሚስቱ ነው። ሚስቱ ጋር በማውራት ስለ ልጃቸው መፍትሄ ማምጣት ይችላሉ። በልጅ መሃል ማውራት ትልቁ ጉዳት ይሄ ነው። ምክንያቱም እያንዳንዱን ነገር ስናደርግ ልንጠነቀቅ ይገባል። እሱ ግን ተጸጽቶ ልጁ እንደማያገኘው ስላወቀ ወደ ቤቱም ሲመለስ የልጁ መጫወቻ መኪና ላይም ሲያይ አንድ መልእክት ተቀምጧል። ስለዚህ ይህ መልእክት የሱ እንደሆነ ስለሚያውቅ በመረጋጋትም የልጁ ሐዘን ስላልወጣለት የልጁ መጫወቻ በማየት ራሱን እያለቀሰ በጸጸት ያዝናለኝ። ምክንያቱም ጥፋቱን ያውቃልና። ምክንያቱም አንዳንዴ ከማድረጋችን በፊት ተረጋግቶ መወሰን ለዚህ ነው የሚጠቅመን። ብዙ ጊዜ ፈጥነን የምንወስናቸው ነገሮች መልሰው ስለሚጎዱን ከስም በማለት አባዬ ይላል መልእክቱ። እንዲህም ይላል። አንዷ ትንሿ ልጅን የጻፈችለት አባቴ በሕይወት ዘመን ከወለድከም በኋላ ከእናትና ከአባቴ ጋር ስትኖሩ እንዴት በፍቅር እንዳሳለፋችሁ ታውቃላችሁ። ስለዚህ እኛን ወልዳችኋል። እኛን ለማለት ትሆን ነበር። እናቴን በገደል ጥላት ማን እናት ሊሆነኝ ነበር? አባቴ ያላንተ መኖር አልችልም፣ ያለ እናቴ መኖር አልችልም። ሁለታችሁም ታስፈልጉኛላችሁ። ታዲያ አባቴ እንዴት ልጅህን ብቻ ትንሹን በመውደድ ሁለታችንንም እያለን እየተጨቃጨቃችሁ ለኛ ያልሆነ ነገር ታስተምሩናላችሁ? አባቴ ያረከው ትክክል አይደለም። አሁን ግን በጸጸትህና በውን እያለቀስክ ነው። ድጋሚ የምነግርህ ነገር አባቴ ለአንዴና ለመጨረሻ ጊዜ ወደኛ ህይወት ውስጥ መመለስ ከፈለክና እኔና እናቴን ማግኘት ከፈለክ እባክህን አንድ ነገር ልንገርህ። ይህን ነገር ድጋሚ አባቴ እኔ ወድሃለሁ ምንም በምታጠፋ ስትል ጭራሽ አንጀቱን በላችሁ። ይሄኔ በውስጡ ስቅስቅ ብሎ ማልቀስ ጭራሽ ጨመረ። ምክንያቱም ልጅ ያለችው እኔ እወድሃለሁ ነው ያለችው። ጥፋቱን እያወቀ እንኳን ይሄኔ ተጸጽቶ አለቀሰ። ስለዚህ ከጸጸት ስትመለስ ለአንዴና ለመጨረሻ ጊዜ ወደ አንተ ህይወት ከናቴ ጋር መጣለሁ አለችው። ይሄኔ እሺ አለ። ስለዚህ አባት ምንድነው ማደርገው? እኔ ከዚህ በኋላ አላደርግም። ልጄን ማጥቻለሁ፣ ድጋሚ ቤተሰቦችን ማጥቻለሁ ብሎ በሚያለቅስበት ጊዜ ለአንዴና ለመጨረሻ ጊዜ ሊያስተምሩት የፈለጉት ወላጆች ከኋላውን በመምጣት ነካ ያረጉታል። ከዛም አባዬ
ትለዋለች። ልጅም ድጋሜ እንደዚህ አይነት ነገር እንደማታረግ ስላወቅኩኝ ስለዚህ ናልኝ ትለዋለች። ይህኔ ደስ ይለዋል። ሕፃኑም በሕይወት ያያል። በጣም ደንግጦ ዘሎም ያቅፈዋል። እነዚህ ልጆችም በእነዚህ መሃል ሊወሩ የማይገባን ነገር ነው ያወራ። ከዛም በጣም ይቅርታ ይላል። እናቴ ከዚህ በኋላ አላስቀይምሽም ይላታል። ሁሌም ወድሻለሁ ሲል ደንገጥ አለች። እሱም ሁላቸውም ተሰብስበው ከዚህ በኋላ በሕይወቴ ውስጥ ማድረግ ያለብኝን አውቃለሁ። ከልጆቼ ፊትም አንድ ነገር አልናገርሽም፣ አላስቀይምሽም፣ አልናገርሽም። ይኸው በልጄ መሃል ቃል ገባልሻለሁ። አንቺ ያለ እነሱ ምንም ነሽ፣ እኔም ያለ አንቺ ምንም ነኝና ከዚህ በኋላ በድጋሚ እንዲህ አይነት ነገር አላደርግም በማለት ቤተሰቦቹን ድጋሚ ሕይወታቸውን ለማስተካከል ኃላፊነቱ ወጣለሁ አለ። ይህም ከገባህ ጥሩ ነው አለች። ስለዚህ እባክሽን ስትል እናትም ደስ ብሏት ልጅም ደስ ብሎት ተቃቀፉ። እናንተም በሕይወታችሁ ውስጥ ፈጥናችሁ ከመወሰናችሁ በፊት ተረጋግታችሁ አስቡ። ሊደረግባችሁ አትፈልጉም፣ በሰው ላይ አታድርጉ። በልጆች መሃልም ቢሆን አትጨቃጨቁ። ስለዚህ ላይክ፣ ሼር፣ ፎሎ በማድረግ ለሚቀጥሉ አስተማሪ ነገር እንድለቅላችሁ ላይክ አድርጉልኝ። በጣም ነው የማመሰግነው። ሁልጊዜ የምነግራችሁ እናንተ ሊደረግባችሁ አትፈልጉትን በሰው ላይ አታድርጉ።